የእናት አቅመ ደካሞች መረዳጃ ማህበር አባላት በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ እያለን እንግዲህ በያላችሁበት በዓሉ የሰላም የፍቅር የደስታ እንዲሆንላችሁ ከልብ እንመኛለን። እንደሚታወቀው እናት አቅመ ደካሞች መረዳጃ ማህበር ለዓመታት እነዚህ ነዳያኖች በማገዝ ስራ ላይ ተሰማርቶ የቆየ ማህበር ነው። ከዚህ በተጨማሪ ደግሞ በገጠርም በከተማም ላሉ አቅሙ የፈቀደውን ያክል ማህበሩ በገንዘብ ድጋፍ የቆየ ማህበር ነው። አሁን ደግሞ እንደሚታወቀው በዚህ በምታዩት መንገድ አቅመ ደካሞችን በአንድ ማዕከል ሰብሰብ አድርጎ የማገዙን ስራ እየሰራ ይገኛል። በተለያዩ የሀገራችን ክፍል እንዲሁም የዓለም ክፍል የምትገኙ ለዚህ መሳካት አስተዋጽኦ ያደረጋችሁ ሁሉ ከልብ እናመሰግናለን። በሀገር ውጭም በሀገር ውስጥም ያላችሁት እንዲሁም በተለይ ደግሞ እዚህ አካባቢ በለባሽ ደረሳል ቅዱስ ሚካኤል ቤተክርስቲያን አገልግሎት እየሰጡ ያሉ ወገኖቻችንን እጅግ እናመሰግናለን። የእነሱ ጥረት ነው ለዚህ መሳካት ያደረሰውና እነሱንም ከልብ ነው የምናመሰግን። እንዲሁም ከተለያዩ ቦታ ያላችሁ ለዚህ ዝግጅት ያደረጋችሁት ስም እንጠራለን። የሺ ዮሐንስ ከሆላንድ 10,000 ብር፣ መቅደስ ከአረብ ሀገር 1,000 ብር፣ በጌምድር ሚኒስትር ናት ከአሜሪካ 17,400 ብር፣ የሀዌሪ ጥበብ 4,000 ብር፣ ራስ ደጀን 9,999 ብር፣ ሜሪ ከጀርመን 5,000 ብር፣ አርማጫው ከኢትዮጵያ 1,000 ብር፣ ሙሉ ከጎንደር 2,450 ብር፣ ሰለሞን መንግስቴ 10,000 ብር፣ መሰረት ጎበዜ 1,000 ብር፣ ሀና ከአረብ ሀገር 20,000 ብር፣ አስራት ከአረብ ሀገር 5,000 ብር እንዲሁም አጠቃላይ 68,349 ብር እንዲሁም ደግሞ ከሆላንድ ነዋሪዎች የተሰበሰበ ገንዘብ አለ። አጠቃላይ ሆላንዶችን ለምታደርጉልን ድጋፍ ከልብ እያመሰገንን አጠቃላይ ወደ 189,000 ብር ከሆላንድ ተሰብስቧል። በአጠቃላይ ወደ 250,000 ብር 849 ብር ድጋፍ አድርጋችሁልናል። ይህ ማለት እንግዲህ አጠቃላይ ማህበራችን እንደሚታወቀው ሙስሊም፣ ክርስቲያን፣ ዘር፣ ሃይማኖት አይለይምና ለሙስሊም ወገኖቻችን የኢድ አልፈጥር በዓልን መሰረት አድርገን የማዕድ ማጋራት ስራ ሰርተናል። ደግሞ ለክርስቲያን ወገኖቻችን ደግሞ የፋሲካን በዓል መሰረት አድርገን አሁን የማዕድ ማጋራቱን ስራ እየሰራ እንገኛለንና አጠቃላይ ወጪው በዚህ መንገድ የወጣ ገንዘብ ነው። ሌላውን የተገዙ ነገሮችን አጠቃላይ በማጠቃለያ ሪፖርታችን የምናደርሳችሁ ይሆናል። አጠቃላይ ላደረጋችሁልን ድጋፍ ከልብ ነው የምናመሰግን። እግዚአብሔር ያኑራችሁ፣ እግዚአብሔር ይስጥልን እንዳለን እንዲሁም ደግሞ እናንተ ወገኖቻችን እግዚአብሔር ይስጣቸው ብላችሁ መረቁ። በዝቶባችሁ አይደለም ካላችሁ ነገር ቀንሳችሁ ነው ይህን እያደረጋችሁ ያላችሁትና እግዚአብሔር ይስጥልን። ሰጪ ልቦናችሁን እንደው እግዚአብሔር ባርኮ ቀድሶ ይስጥልን እንዳለን እናመሰግናለን። እንግዲህ በሀገር ውስጥ ያለን አስተባባሪ ኮሚቴዎች ከዚህ ከደብረ ሰሃን ቅዱስ ሚካኤል ቤተክርስቲያን አገልጋዮች ጋር በጋራ በመሆን ነው ተግባራችን እያከናወነ ያለ ነው። በሀሳብም በገንዘብ በጉልበት በሙሉ ነገር በማቴሪያልም ድጋፍ እያደረጉ ስላሉ እነሱንም ከልብ ነው የምናመሰግን። እግዚአብሔር ያክብርልን፣ በየዓመቱ ያደርሰልን።
ሰላም አድሮ ቸር ያውለን። አገራማን ይሁንልን። ጥጋብ ያድርግልን። ፍቅረ ሰላም ይስጠን። እንዲህ ያህል ዳኛ ይንሳን። ተባረኩ የከርሞ ሰበን እንዲህ አሜን። ዘካሪዎችን ይመርቁ። አሜን 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 አሜን። እሺ ቁጭ በሉ ቁጭ በሉ።